መከላከያ ሰራዊቱ በጣም እየተዳከመ በመምጣቱ የኦሮሚያ ልዩ ኃይል በከፍተኛ ቁጥር ከከባድ መሳሪያትና ከፍተኛ ትጥቆችን በመያዝ ለልዩ ኃይል አባላት የማይፈቀድ በአገሪቱ የሚከለከል ከባባድ መሳሪያዎችን ፒቲአር የሚባሉ ተሽከርካሪ ታንኮችን የጎማ ተሽከርካሪ ታንኮችን በመያዝ በአውሮፕላንም ባገኘው ክፍት መንገድን በሙሉ ወደ ባህር ዳር ወደ ላሊበላ ወደ ወልዲያ እና ወደ ቆቦ ከተሞች እያስገባ መሆኑና አሁን ጦርነቱ በኦሮሚያ ልዩ ኃይል ተዘጋጅቶ የከረመው ለ38 ጊዜ ወታደራዊ ስልጠና የወሰደው እና በከፍተኛ ደረጃ ትጥቅ የያዘው የኦሮሚያ ልዩ ኃይል ወደ አማራ ክልል ገብቶ ከፋኖ ኃይሎች ጋር ትንቅንቅ ለማድረግ እንደሆነ መረጃዎች ጠቁመዋል። ነገር ግን የሚያውቁት የፋኖ ኃይሎች በተለያየ ቦታ በመቁረጥ ትናንትና ሙሉ ቀን ማለት በሚያስችል ደረጃ 12 ሰዓት ሙሉ የፈጀ ማከላከል መልሶ ማጥቃት በኋላ ማጥቃት ካደረጉ በኋላ በተለይ ጊራና የሚባለው ቦታ ሳይደርስ እየሳቡ ከአረርቲ ጀምረው ጊራና እስከሚደርስ ድረስ የመከላከያ ሰራዊቱ እንደገና ተመቶ ሙሉ ማጥቃት ሲደረግበት ተበትኖ ተበታትኖ እጅ እየሰጠ እንደሚገኝና በተደረገው ውጊያ በዚህ በአራትና በሶስት ቦታ ላይ በተደረገው ውጊያ ከአረርቲ እስከ ጊራና አካባቢ በተደረገው ውጊያ ከ120 በላይ የመከላከያ ሰራዊት በትናንትናው ዕለት እንደተደመሰሰ ነው መረጃዎች የሚያመላክቱት። በርካታ ሰራዊት እጅ ሰጥቷል። በአጠቃላይ በወሎ አካባቢ እየተደረገ ያለው ጦርነት መጀመሪያም ተዳክሞ በመንፈስ ተዳክሞ ስለሚመጣ ወደ ዋናው ውጊያ ሲገባ ቶሎ እጅ ሊሰጥ ምናልባትም ራሱን በደንብ አድርጎ መከላከል የማይችል ሩጦ ማምለጥ የማይችል ጫማው የከበደው የውጊያ ልምድና ተሞክሮ የሌለው ሰራዊት ወደፊት በማሰለፍ ራሳቸው ነባር የመከላከያ ሰራዊቶች ወደ ኋላ ሆነው የመከላከያ ሰራዊቱን ወጣት ህፃን ታዳጊዎችን በኋላ ወደፊት ገዝግዝ እያሉ ከኋላ እየተኮሱ እያስፈጇቸው እንደሆነና በጣም የሚያሳዝነው ነገር የመከላከያ ሰራዊት አባላት ተመተው ወድቀው በብዛት ጋሸና አካባቢ በቪዲዮ እንደታየው ተመተው ወድቀው እጅግ በጣም በሚያሳዝን ሁኔታ የፋኖ ኃይሎች እያለቀሱ ሲቀብሯቸው በቪዲዮ ተለቋል። እና እንዲህ የፋኖ ኃይል እዛ በጋሸና ቅርብ ቦታ ላይ ሲናገር ምንድነው ያለው? እኛ ቸገረን እኮ ስንገላቸው እኛ ወንድሞች ናቸው እንዳንተዋቸው ደግሞ እየተኮሱብን ነው። ምን አርጨነቀን እኮ ልክ ላም እሳት ወለደች አይነት ነገር ሆነብን። እንዳንልሰው እሳት እንዳንተው ደግሞ ልጅ ሆነብን። እየጨነቀን እያለቀስን ነው እየቀበርናቸው ያሉት። እንግዲህ እንዳንተዋቸውም እየተኮሱብን ስለሆነ ነው በማለት የነሱን የመከላከያ ሰራዊቱን ታዳጊዎችና ወጣቶች መሞት የፋኖ ኃይሎች እያለቀሱ ነው የሚቀብሯቸው ከህዝቡ ጋር።